ከጥቅምት 2013 ጀምሮ የትግራይ ክልል በኢትዮጵያ የሕዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት ተወካዮች ያሉትም የፌዴራል መንግስትና ህወሓት ለጥልቅ ልዩነቶቻቸው መፍትሄ አበጅተው ምርጫ ካልተካሄደ የትግራይ ክልል በምክር ቤቶቹ ሳይወከል የሚቀርባቸው ዓመታት ወደ 10 ከፍ ሊል ይችላል ተብሏል። ይህንን መረጃ ይዘነዋል። በሱዳን አሰቃቂ ግፍ የፈጸሙ ኮሎምቢያውያን ተዋጊዎች በተባበሩት አረብ ኤሚሬትስ የጦር ሰፈር ስልጠና ማግኘታቸው ተገለጸ። በኤሚሬትስ ላይ ማዕቀፍ እንዲጣልም ጥሪ ቀርበዋል። ይህንን መረጃ ይዘነዋል እናካፍላቸዋለን። ለህዝብ ተወካዮች ምክር ቤት 547 መቀመጫዎች በ46ቱ ምርጫ እንደማይካሄድ ምርጫ ቦርዱ አስታወቀ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ከህዝብ ተወካዮች ምክር ቤት 547 መቀመጫዎች በ46ቱ ምርጫ እንደማይካሄድ ምርጫ ቦርድ አስታውቋል። ሊካሄድ 5 ቀናቶች ብቻ የቀሩት ሰባተኛው ሀገራዊ ምርጫ የህዝብ ተወካዮች ምክር ቤት ካሉት አጠቃላይ 547 መቀመጫዎቹ በ46ቱ ምርጫ እንደማይካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። በመጪው ሰኞ ግንቦት 24 የሚካሄደውን ምርጫ ዝግጅት በተመለከተ የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ማክሰኞ መግለጫ ሰጥተዋል። ሰብሳቢዋ በሰጡት ማብራሪያ እስካሁን ባለው መረጃ ምርጫው በተባለው ቀን ይካሄዳል የሚል እምነት አለን ብለዋል። አክለውም በአገር አቀፍ ደረጃ ባለው መረጃ መሰረት በአማራ ክልል፣ በደቡብ ጎንደር፣ በምዕራብ ጎንደር፣ በአምባሰልና ደጋዳሞት ሌሎችንም ጨምሮ በ8 የምርጫ ክልሎች እንዲሁም በትግራይ ክልል በሁሉም የምርጫ አካባቢዎች ምርጫ እንደማይካሄድ ተናግረዋል። ይሁን እንጂ ትግራይም ሆነ አማራ ክልሎች በየጊዜው አስቻይ ሁኔታ እየታየ ምርጫ ወደፊት እንደሚካሄድ የገለጹ ሰብሳቢዋ በተደጋጋሚ ሲነሳ የሚደመጠው ለምርጫው ያለው አስቻይ ሁኔታ በተመለከተ ከተለያዩ የፖለቲካ ፓርቲዎች የተውጣጡ አባላትን የያዘ ቡድን በአማራ ክልል በተለይም ጎንደርና በጎጃም አካባቢ ተዘዋውረው ቃለ መጠይቅ አድርገው አጠናክረው ያመጡትን ሪፖርት ቦርዱ መቀበሉን አስረድተዋል። ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች እንዲሁም ከክልል መንግስታት ከንቲባዎችና የጸጥታ ተቋማት ጋር በጥር 2018 ቀይ፣ ቢጫና አረንጓዴ ተደልድለው የነበሩ የምርጫ ክልሎች በዝርዝር ቀርበው ውይይት ተደርጎባቸው እንደነበርም አስታውሰዋል። በወቅቱ ቀርበው ከነበሩት ሪፖርት በአማራ ክልል ካሉ 138 የምርጫ ክልሎች 38ቱ በቀይ እንዲሁም ከዚያ ውጭ ያሉት ደግሞ ቢጫና አረንጓዴ ተብለው ተመድበው እንደነበረ፣ በኦሮሚያ ክልል ካሉት 179 የምርጫ ክልሎች ሁሉም በአረንጓዴና በቢጫ በመደባቸውንም አክለዋል። ይሁን እንጂ የፖለቲካ ፓርቲዎች ወይም የመንግስት ተቋማት ባመጡት ሪፖርት ላይ ብቻ ተመስርቶ ወደ ስራ ለመገባቱንም አስረድተዋል። በሂደት በአማራ ክልል በቀይ መስመር ተመደበው የነበሩ 38 የምርጫ ክልሎችን ከጸጥታ ተቋማትና ከክልል ተቋማት መረጃ በመውሰድ ከተጠቀሱት የምርጫ ክልሎች አስፈጻሚዎች ተመልምለውና ሰልጥነው ወደ ስራ ተሰማርተው የመራጮች ምዝገባ ማካሄድ መቻላቸውን አንዱ ማረጋገጫ በመሆኑ ይህንን ሁኔታ በመመልከት አስቻይ ሁኔታ መፈጠሩ ተረጋግጧልም ብለዋል። በየክልሎቹ በየትኞቹ አስቻይ ሁኔታ አለ፣ በየትኞቹ የለም የሚለውን ከፖለቲካ ፓርቲዎች ጋር ውይይት ተደርጎ ፓርቲዎች ድጋፍ ሰጥተውበትና ስምምነት አድርገውበት የመራጮች ምዝገባ ወደ ማካሄድ መገባቱንም ተናግረዋል። ሰብሳቢያ በማምራሪያቸው የሰላምና ጸጥታ ሁኔታ ሁልጊዜም ተመሳሳይ ባለመሆኑ እስከ ምርጫው ቀን ድረስ ለውጥ ሊኖር እንደሚችል ገልጸው ይህንንም ለሚመለከተው አካል የምንናገረው ነው ብለዋል። ሰላም ምርጫ ለማድረግ ወሳኝ ነው፣ አስቻይ ሁኔታዎች መኖር አለባቸውም ብሎ ቦርዱ ያምናል ብለው ሁሉንም አማራጮች በመጠቀም ምርጫ ማድረግ የሚቻልበትን መንገድ ሁሉ እያየ የሚፈጽመው ጉዳይ ነው ማለትም አስረድተዋል። በምርጫው በአጠቃላይ 58 የፖለቲካ ፓርቲዎች ይሳተፋሉ። ፓርቲዎቹ 8ቱ ትብብር፣ 4ቱ መድረክ፣ 4ቱ ሰላም ለኢትዮጵያ ጥምረት በመባል ተዋቅረው ቦርዱ ለመወዳደር ሲመዘገቡ 42 ሆነው ነው ብለዋል። በምርጫው ከውድድር ውጪ የሆኑ ፓርቲዎች መኖራቸው የተገለጸ ሲሆን እነዚህም ፓርቲዎች 3ቱ በትግራይ ክልል የሚንቀሳቀሱ ስምረት፣ ቃንጪ ሀቂ፣ ትንሳኤ ሰባ እንደርታ ሲሆኑ ቀሪዎቹ የሲዳማ ፌዴራሊስት ፓርቲ ሲፈፓ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሲዶፓ፣ የጋምቤላ ህዝቦች ነጻነት ንቅናቄ ገሃነን መሆናቸውን ሰብሳቢዋ ገልጸዋል። 5 ቀናት በቀሩት ሀገራዊ ምርጫ የድምጽ መስጫ ወረቀት ሀገር ውስጥ ገብታ ታሽጎ መጠናቀቁን በአዲስ አበባ ከተማ ከሚገኙ 23 የምርጫ ክልሎች በስተቀር የምርጫ ቁሳቁሶች በሙሉ መላካቸውን ወይዘሮ ሜላትወርቅ ጠቁመዋል። ላለፉት 6 ገደማ ዓመታት የትግራይ ክልል ህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት ተወካይ አልነበረውም። ውክልናውን ለመጀመሪያ ጊዜ ያጣው በኮሮና ወረርሽኝ ምክንያት ህገ መንግስት ተርጉሞ የሚኒስትሮች ምክር ቤት፣ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የስራ ዘመን እንዲራዘም መደረጉን በመቃወም ህወሓት በወሰደው እርምጃ ነበር። ህወሓት የህዝብ ተወካዮች ምክር ቤት አባል የነበሩ የትግራይ ክልል ተመራጮችና በፌዴራል መንግስት ውስጥ የተሾሙ ባለስልጣናት ስራቸውን እንዲያቆሙ በመስከረም 2013 ትዕዛዝ ሰጠ።
ወቅቱ ጳጉሜ 2012 በትግራይ ክልል የተካሄደው ምርጫ በፌዴራል መንግስት ተቀባይነት ባለማግኘቱ በአዲስ አበባና በመቀሌ መካከል ሲብላላ የቆየው ፖለቲካዊ ውጥረት የተካረረበትም ነበረ። ስድስተኛው የኢትዮጵያ ምርጫ ጥቅምት 24 2013 ጦርነት በተቀሰቀሰበት ከ7 ወራት ገደማ በኋላ የተካሄደ በመሆኑ በቅርቡ ስራቸውን የሚያጠናቅቁት ምክር ቤቶች ውስጥ ለትግራይ የተመደቡ መቀመጫዎች ባዶ ሆነው ቆይተዋል። በአሜሪካ ኢንዲያና ዩኒቨርሲቲ ማዋሪ የህግ ትምህርት ቤት ተመራማሪ የሆኑት አቶ አለማየሁ ፈንታው አንድ የምርጫ ዘመን ትግራይ ስትሳተፍ አልፋለች፣ አሁን ደግሞ ሌላ 5 ዓመታት ትግራይ አትሳተፍም፣ በድምሩ 10 ዓመት ይሆናል ማለት ነው ሲሉም ተናግረዋል። በዩኒቨርሲቲው በህገ መንግስት ህግና ህገ መንግስት ቀረጻ ላይ የፒኤችዲ ጥናታቸውን ጭምር በማከናወን ላይ የሚገኙት አቶ አለማየሁ ከዚህ በኋላ ትግራይ የኢትዮጵያ ካለች ብሎ ማውራት ይችላል ወይ ብለው በመጠየቅ መልሰው እኔ እርግጠኛ አይደለሁም ሲሉ ተመልሰዋል። ሁለት የምርጫ ዘመን ብቻ ነው የትግራይ ምርጫ የማትሳተፈው የምትገለለው በሚለው ላይ እርግጠኛ አይደለሁም፣ 3 ዘመን ቢሆን 15 ዓመት ነው፣ 4 ቢሆን 20 ዓመት ነው ሲሉም ተናግረዋል። ከጥቅምት 2013 እስከ ጥቅምት 2015 በተካሄደ ደም አፋሳሽና አውዳሚ ጦርነት በኋላ የተፈረመው ግጭት የማቆም ስምምነት የትግራይ ክልል ህዝብ የህዝብ ተወካዮች ምክር ቤትን ጨምሮ በፌዴራል መንግስት የነበረውን ውክልና ወደ ነበረበት እንዲመለስ እድል ከፍቶ ነበር። የስምምነቱ ፈራሚዎች የፌዴራል ተቋማትና ኤጀንሲዎች ቁጥጥርን ጨምሮ የፌዴራል መንግስት ስልጣን በትግራይ ክልል ወደ ነበረበት እንዲመለስ ተስማምተዋል። ከዚህ በተጨማሪም የስምምነቱ አንቀጽ 9 የፌዴራል መንግስት የፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤትን ጨምሮ የትግራይ ክልልን ውክልና በፌዴራል ተቋማት ውስጥ በህገ መንግስቱና በሚመለከታቸው ህጎች መሰረት ማረጋገጥና ማመቻቸት አለበት በማለትም ይደነግጋል። ስምምነቱ ከተፈረመ በኋላ ትግራይ ወደ ፌዴሬሽን መመለስ እንዲሁም የትግራይ ፖለቲካዊ ውክልና በፌዴራል መንግስት ተቋማት ውስጥ ማረጋገጥ የመጀመሪያ እርምጃ መሆን እንደነበረበት ስም አቶ አለማየሁ ይሞግታሉ። ይህንን ከማድረግ ይልቅ ግን ህወሓት ከሁለት ተከፈለ፣ ሁለቱም አንጃዎች የተኮሩት የጊዜያዊ አስተዳደሩ ፕሬዝዳንት ስልጣን ለኔ ይገባኛል በሚለው ላይ ነው እንጂ የትግራይ ህዝብ ውክልና እንዴት እናረጋግጥ በሚለው ላይ አልነበረም በማለት ተቻሉ። የትግራይ አካታች ጊዜያዊ አስተዳደር ምርጫ እስከማካሄድ ድረስ ስራ ላይ ነው የሚቆየው ነበረ። በስምምነቱ መሰረት በኢትዮጵያ ብሔራዊ ምርጫ ቦርድ አማካኝነት የትግራይ ክልል ምክር ቤትና የህዝብ ተወካዮች ምክር ቤት ተወካዮች መምረጥ ነበረባቸው። በአፍሪካ ህብረት አሽማጋይነት የተፈረመው ስምምነት ከጥቅምት 2013 ከጥቅምት 2015 የተካሄደውን ጦርነት ቢገታም ቁልፍ ልባዎች ግን አልተተገበሩም። የፌዴራል መንግስትና ህወሓት ባተገባበሩ ዘገምተኝነት እንዳቸው ሌላቸውን ሲከሱም ቆይተዋል። የሰላም ስምምነቱ ፈርሷል የሚሉት አቶ አለማየሁ ህወሓት ይህን የሰላም ስምምነት የማፍረስ እርምጃ ቢወስድም የፌዴራል መንግስቱ የሰላም ስምምነቱን እያከበረ አልነበረም ሲሉም ይተቻሉ። ለሰላም ስምምነቱ በደናቀፍ እጅግ ከፍተኛ አስተዋጽኦ ካበረከቱት ወገኖች አሉ የፌዴራል መንግስቱ ነው ሲሉም ተናግረዋል። ዶቼ ቬለ ለዚህ ዘገባ የጠቅላይ ሚኒስትር ዶክተር አብይ አህመድ ጽሕፈት ቤትና የመንግስት ኮሚኒኬሽን ጉዳዮች አገልግሎትን በኢሜል እንዲሁም በቀጥታ ስልክ በመደወልና በዋትስአፕ መልእክት በመላክ አስተያየት ጠይቋል። የሁለቱም ተቋማት ኃላፊዎች ግን ምላሽ አልሰጡ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን እናልፋለን። በሱዳን አሰቃቂ ግፍ የፈጸሙ ኮሎምቢያውያን ተዋጊዎች በተባበሩት አረብ ኤሚሬትስ የጦር ሰፈር ስልጠና ማግኘታቸው ተገለጸ። በኤሚሬትስ ላይ ማዕቀብ እንዲጣልም ጥሪ ቀረበ። ሁማን ራይትስ ዎች የተባበሩት አረብ ኤሚሬትስ ወይንም ዩኤኢ የኮሎምቢያ የግል ወታደራዊ ተዋጊዎችን በሱዳን ለሚንቀሳቀሰው የፈጣን ደጋፊ ኃይሎች ወይንም አርኤስኤፍ እንዲሰለፉ ያመቻቸች መሆኑን ከሰሰ። ይህም ኤሚሬትስ በሱዳን ጦርነት መጠነ ሰፊ ግፎችን እየፈጸመ ላለው ለዚህ ፓራሚሊታሪ ቡድን የምታደርገውን ድጋፍ የሚያሳይ ተጨማሪ ማስረጃ መሆኑን ተመላክቷል። የመብት ተሟጋች ድርጅቱ ግንቦት 20 ቀን 2018 ባወጣው ባለ 83 ገጽ ሪፖርት በአቡዳቢ በሚገኘው ግሎባል ሴኩሪቲ ሰርቪስ ግሩፕ የተባለ የጸጥታ ተቋም የቀጠራቸው ተዋጊዎች ወደ ሱዳን ከመሰማራታቸው በፊት በኤሚሬትስ ወታደራዊ ተቋማት ውስጥ እንደሚያርፉም ገልጸዋል። ይህም ኤሚሬትስ የፈጣን ደጋፊ ኃይሎች የጦር ወንጀል ሊፈጸም በከፍተኛ ሁኔታ እያገዘች መሆኑን ያሳያልም ብሏል። በመሆኑም በኤሚሬትስ ላይ ማዕቀብ እንዲጣልም ለዓለም አቀፉ ድርጅት ጥሪ አቅርቧል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዘረዝንላችሁ ዘገባዎች እነዚህን ይመስሉ ነበረ። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።